ትምርታቸው ማለት ነው ይኸውልኝ እንግዲህ ብራዘር ማርያም ምክንያት ድህነት አሉ አይደል አዎ ምን ስለሆነች ጌታን ስለወለደች አሉ ጌታን ምን ስላለች ስለወለደች ልክ ነው ጌታን ወልዳለች በስጋ ጌታን ስለወለደች ነው ቤዛ ማን ምክንያት ድህነት የተባለችው ወይ ቤዛ ወይ ደግሞ የመዳን ምክንያት የተባለችው አዎ ከሷ ውጪ ሌላ እኔ ራሴ እየጠየቅኩ ራሱ ታች ታብታብ ያረጉ ይሰማሉ ምክንያቱም ገብተው የሚያወሩት ስለሌለ ኦኬ ጌታን ስለወለደች ነው አይደል ቤዛ የተባለችው አዎ እንዴታ ይሏል እንዴታ ቤዛ የተባለችው ጌታን ስለወለደች ነው ምክንያት ዲን የመዳን ምክንያት የተባለችው እሱን ስለወለደች ነው አዎ ይሏል ኦኬ አሁን ጉዳዩ በዘመንኛው ወልጆቹ ወጣቶቹ ንግግር ጭውቴው እዚህ ጋር ነው የሚመጣው በጌታችን የዘር ሐረግ ልደት ውስጥ በጌታ የዘር ሐረግ በዘር ሐረግ ውስጥ ቢያንስ በትንሹ መጽሐፍ ቅዱስ እንኳን የሚያውቃቸው አዲስ ኪዳን ላይ ተጠቀሱ ከሷ ውጪ አራት ሴቶች አሉ ከማርያም ውጪ አንደኛይቱ ትዕማር ባትኖር ማርያም አትኖርም ቻለው እንግዲህ በደንብ አድርጌ በ12 ቁጥር መስማር ቀጥቀጥ ነው ማድረግ ደስ ይያለኝ ትዕማር የይሁዳ ሚስት አዎ በለው ኤርሚያስ በለው ያለ ራይ ራኬብ አዲስ ኪዳን ላይ የት ያውቃታል ወይዘሮ ራኬብን ታውቃታለህ አንተ የምታው የማሆይ እንትና በረከታቸው ራኬብ ሰልሞን ነው ባሏ ሰለሞን ሳይሆን ሰለሞን የዳዊት ልጅ ሳይሆን ሰለሞን አይደለም የዳዊት ልጅ ሰለሞን አይደለም ሰልሞን ይሄኛው አባት ኦኬ ሩት ባሏ ቦአዝ ልታቃጥለን መጣሃል ከደማዋል ካዳለ እንዲህ ነውና አንጎልህን ነው መበጠበጠው በእውነት ቃል ማለት ነው ኦኬ አራተኛይቱ ሴት ቤርሳቤ የዳዊት ሚስት ማርያም የጌታዬ እናት የዮሴፍ እጮኛ በለው ኤርሚያስ በለው አሁን እንግዲህ ማርያም ጌታን ስለወለደች ነው ድህነት ምክንያት ድህነች የጌታችን እናቱ ስለሆነች ምናምን ነገር አልከኝ አይደል ትዕማር ባትኖር ማርያም አትመጣም ራኬብ ባትኖር ማርያም አትገኝም ሩት ባትኖር ማርያም የለችም ቤርሳቤ ባትኖር ማርያም የለችም ከፍ ላድርገው እነዚህ እናቶች ባይኖሩ ብቻ ሳይሆን ከነዚህ በፊት ደግሞ ከፍ አድርገህ ጻፍልኝ ኤርሚያስዬ ሳራ ባትኖር ከዚህ ጀምርልሃለሁ ርብቃ ሊያ እና ራሄል ያበቃል ማለት ነው ጫወታው ሳራ ባትኖር ርብቃ አትመጣም ይስሐቅ ተወልዶ ሚስት አትሆንም ማለት ነው የሳራ ዘር እንዲቀጥል የግድ ርብቃ መምጣት ነበርባት ከሜሶፖታሚያ ምድር ለይስሐቅ ሚስት እንድትሆን ገባችና አሮጊቷ ስትሄድ ለልጁ ሚስት ሆና መጣችና ከእናቱ ሐዘን ተጽናና ይላል ይስሐቅ ርብቃ ስትመጣ እሷ መጣችና ሁለት ወንዶች ልጆችን መድኃኒዓለም ሰጣት በውስጧ ከዛ ያዕቆብና ኤሳው ተወለዱ ያዕቆብ ደግሞ ሊያና ራሄል የሚባሉትን ሁለት እህትማማቾች አገባ እነሱ ደግሞ 12ቱን አባቶች ዱብ አደረጉት ከ12ቱ አባቶች ውስጥ ይሁዳ የሚባለው አባትን ያዝልኝ ትልቁ አባት ይሁዳ ከትዕማር ሴሰንና ፋሬስና ዛራን ወለደ ፋሬስ ኤስሮምን ወለደ ኤስሮም አራምን ወለደ አራም አሚናዳብን ወለደ አሚናዳብ ናኦስን ወለደ ናኦስ
ሰልሞንን ወለደ። ሰልሞን ከራኬብ ቦኤዝን ወለደ። ቦኤዝ ከራኬብ ቦኤዝን ወለደ። ቦኤዝ ከሩት ኢዮቤድን ወለደ። ኢዮቤድ እሴይን ወለደ። እሴይ ንጉሥ ዳዊትን ወለደ። ንጉሥ ዳዊት ከቤርሳቤህ ሰሎሞንን ወለደ። ሰሎሞን ሮብዓምን፣ ሮብዓም አብያ፣ አሳ፣ ኢዮሳፍጥ እያለ መታ እዚህ ጋር ታገኛታለህ። እነዚህ ሁሉ ምክንያት ድህን ናቸው ማለት ነው። በመውለድ ከሆነ እሷ ከጨረቃ ላይ ዱብላን እንደወለደችው ማናንተዬ በለው ኤርሚያስ በለው ይህንን የደብተራ ትምህርት እንግዲህ በመውለድ ከሆነ ቤርሳቤህም ምክንያት ድህን ናታ። ለምን? የማርያም እናቷ ናት ማለት የዳዊት ሚስት ነች ቤርሳቤህ። የሰለሞንን የዘር ሐረግ ስለሚከተል 4 ሚስቶች አሉት። አጊት እዚህ ጋር አልገባችም። ኦኬ ሜልኮል አልገባችም። ሜልኮል አጊት አልገባችም። እናም ደግሞ እስራኤላዊቷ አኪናሆም አልገባችም። አቢጋይል አኪናሆም እና አቢጌል የናባል ሚስት አራተኛይቱ ማለት ነው። አቢጊኤል እነዚህ አልገቡም። 5ኛይቱ ናት ቤርሳቤ የገባችው። የማን የዘር ሐረግ? የክርስቶስ። የት ነው የሚናገረው? ማቴዎስ ወንጌል መጽሐፍ ምዕራፍ 1 እመቤታችን እግዝእትነ ማርያም እሱን ስለወለደች ምክንያት ድህን እንላታለን ብሎ ያለው ደብተራ አባትህ ኦኬ ነው። በመውለድ ነው። ቤርሳቤስ፣ ሩትስ፣ ራኬብስ፣ ትዕማርስ የመሲሁ የዘር ሐረግ ናቸው። የመሲሁ የዘር ሐረግ ናቸው። ድፋባቸው። የመሲሁ የዘር ሐረግ ናቸው እኮ ነው ብዬ እየተናደዱ ከመስማት በቀር ምንም አማራጭ የለም። ኦኬ አብርሃም ይስሐቅን ወለደ፣ ያዕቆብ ማቴዎስ ወንጌል መጽሐፍ ምዕራፍ 1 ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳና ወንድሞቹን ወለደ። ይሁዳ ከትዕማር እማማ ትዕማር ይሁዳ ከትዕማር ፋሬስና ዛራን ወለደ። ፋሬስ ኤስሮምን ወለደ። ኤስሮም አራምን ወለደ። አራም አሚናዳብን ወለደ። አሚናዳብ ናኦስን ወለደ። ናኦስ ሰልሞን ወለደ። ሰልሞን ከራኬብ ኦኬ ራኬብ ወለደ። በማነው ራኬብን ወለደ። ራኬብ ቦኤዝን ወለደ። ሰልሞን ራኬብን ከራኬብ ቦኤዝን ወለደ። ቦኤዝ ቦአዝ ሩት ከሩት ኢዮቤድን ወለደ። ኢዮቤድ እሴይን ወለደ። እሴይም ንጉሥ ዳዊትን ወለደ። ንጉሥ ዳዊትም ከኦርዮ ሚስት የኦርዮ ሚስት ማለት ቤርሳቤ የኦርዮ ሚስት አስገድሎ ባሏን የወሰዳት ሰለሞንን ወለደ። ሰለሞንም ሮብዓምን ወለደ። ሮብዓም አብያን ወለደ ይልና አምጥቶ ማጋ ያስገናኛል። ቁጥር 16 ያዕቆብ ክርስቶስ የተባለውን ኢየሱስን የወለደችውን የማርያምን እጮኛ ዮሴፍን ወለደ። ስለዚህ በመዋለድ ብለህ ካልከኝ እነዚህ ሁሉ ምክንያት ድህን ናቸው። እነዚህን ሁሉ አግልለህ እሷን ብቻ አጉልተን ብታመጣ ከሆነ ትምህርትህን ከእጅህ ላይ አራግፈዋለሁ ማለት ነው። በምን? በዚህ አይነት የእውቀት ቃል አናደድኩሽ። ክብር ለመንፈስ ቅዱስ ይሁን። የሥራው ጠባይ ነው። እንግዲህ ግማሹን ጥዬ ግማሹን አንጠልጥዬ የሚባል ነገር የለም። ማርያም በመውለድ ነው ምክንያት ድህን ብላ ያልከው። እሷ ራሱ ለመወለድ እነዚህ እናቶች አሉ አዲስ ኪዳን ላይ ገቡ። ትዕማር፣ ራኬብ፣ ሩት፣ ቤርሰባ። ተበተኑ ወደ ቤታችሁ። በቃ ሂዱ። የዛሬ አገልግሎት እዚህ ጋር ያበቃል። አለቅ በመውለድ ነው ብላችሁናል። በመውለድ ስለወለደች ነው ቤዛ የተባለችው ብላችኋል አይደል? እነዚህ ሁሉ ቤዛ ናቸው። ቤርሳቤ ቤዛ፣ ሩት ቤዛ፣ ራኬብ ቤዛ፣ ትዕማር ቤዛ፣ ራሄል ቤዛ፣ ሊያ ቤዛ፣ ርብቃ ቤዛ፣ ሳራ ቤዛ። ምክንያቱስ እቺ እናት በሌለችበት እነዚህ ሁሉ ዝርያ አልተገኙም። እንደውም ዋናዋ ማስተር ኪች ናት ሳራ። በጠበጥኩት ጨጓራህን አቃጠልከኝ አልከኝ። እቺ እናት በሌለችበት ይስሐቅ የለም። ይስሐቅ በሌለበት ያዕቆብ የለም።
ይስሐቅ በሌለበት ርብቃ ሚስት ሆና አልመጣችም። ያዕቆብ በሌለበት ራሔልና ሊያ ልጆች አልወለዱም 12ቱ። ከ12ቱ ይሁዳ አይገኝም ነበር። ይሁዳ በሌለበት ትዕማር ፋሬስና ዛራን ባልወለደች ነበር። አያው ሰንሰለቱ በመውለድ ብለካል። ከዚህ ነው ከዋናው ነው ጀምሮ ከአብርሃም ቤት ከሽማግሌው እንጀምራለን። ከእናታችን ከአሮጊቷ ከሳራ ማህፀን አስጀምራለሁ። ምክንያቱም በመውለድ ማርያም ለመገኘቷ ሳራ ባትኖር እነዚህ ሁሉ በሙሉ የሉም አልኩ። በሙሉ እቺ አሮጊት በሌለችበት በሙሉ የተስፋ ቃል የሚባል ኪዳን የሚባል የለም። መሲሁ የሚባል ራሱ እንኳን የለም። ክርስቶስ ማለት ኢየሱስ የሳራ ልጅ እንደሆነ ስንት ሰው ያውቃል? አያውቅም አይደል? አንተ የማርያም ልጅ ነው። አስቀድሞ ለዚች እናት ነው የተስፋ ቃል የገባላት። ብሶብሃል አልሽኝ አንቺዬ። እንዴ በጣም አልኩሽ። በየዕለቱ ነው አሁን ዝም ጭጭ በመውለድ ብላችሁ ካላችሁ እነዚህ ሁሉ ቤዛዎቻችን ናቸው ማለት ነው። የወለደ ቤዛ ተብሎ ግን መጽሐፍ ቅዱስ ላይ ሲጠራሩ አናውቅም። ከየት እንዳመጣችሁት መድኃኒዓለም ነው የሚያውቀው። አንድ ታመጣለህ። እኔ በ16 የእግዚአብሔር ቃል ውርወራ ዶጋመድ አደርግልሃለሁ ማለት ነው። ትምህርትህን በመውለድ ከሆኑ እነዚህ እናቶች እቺ ቤርሳቤ ባልተገኘችበት ማርያም አልመጣችም። ሩት ባልተገኘችበት ቤርሳቤ አልመጣችም። ራኬብ በሌለችበት ሩት አልመጣችም። ምክንያቱም ራኬብ ከሰልሞን ቦአዝን ስለወለደች ነው ሩት ሚስት ሆና ከሞዓብ ምድር የመጣችው። እደግመዋለሁ። ራኬብ ከሰልሞን ከሚባለው ቦአዝን ስለወለደች ነው ቦአዝ ሞዓባዊቷን ሩትን ያገባው። ሩት የኢየሱስ ክርስቶስ ቀድመ አያቱ እንደሆነች ስንት ሰው ያውቃል? አያውቅም። አንተ እዚህ እናቱ፣ አክስቱ፣ አያቱ ምናምን ነገር ምን የምትለው ለመውለድ ሩት ስላለች ነው። ሚያራምም እነ ዮሴፍም ምናምን ነገር እነ ዳዊት ምናምን ነገር ብለህ የምትላቸው ሰለሞን፣ ይሄ ሁሉ ነገስታት ከጉልበቷ ማነው ከማህፀኗ ፍሬ ተገኘው ማለት ነው። ቦአዝ ደረሰባት፣ ኢዮቤድን ወለደችው። ሃሌሉያ። ቃርሚያ ላይ ቃርሚያዋን ቦአዝ አገኛትና ቃርሚያው ላይ ስትላቀም አገኛት፣ ወደዳት እና በአቤሜሌክ ምትክ ርስቱን መቤዠት በነበረበት ጫማ ቤዛ የተባለበት እዛ ነው አንዱ የጫማ ነገር የተባለበት። ከዛ ወሰዳት፣ ቆንጅዬ ነበረች፣ ከእሷ ጋር ተኛ። ኢዮቤድ ተወለደ። ኢዮቤድ እሰይን ወለደ። እሰይ ንጉሥ ዳዊትን ወለደ። ዳዊት ወየ ደግሞ በእህቶች የተባረከ ነው። አስቀድሞ ሜልኮልን አገባ ከሳኦል። ከዛ አጊትን ደገማት። ምን ይከለክለዋል? ከዛ ኢዝራኤላዊቷን አኪናሆም አገባ። አንድ ሰነፍ ሰውዬ ነበር ደግሞ እንትና ናባል የሚባል ባለጌ ይለዋል መጽሐፉ የቃሉ የስሙን ትርጉም። እሱ ደግሞ ከሷ ደግሞ አቢጌልን ወሰደ። ከዛ ሶል በዚህ አላቆመም፣ ዳዊት በዚህ አላቆመም። ቤርሳቤን ከኦሪዮ አስገድሎ በ5 እህቶች ተባርኮልሃል ማለት ነው። እኛ ሳሪያ ኤርሚሻ እኛስ ምናምን ነገር ብለጥል አንዷን ነው መድኃኒዓለም የሚወሰነልህ። አምስት ለአንድ እና 1 ለ1 እኔ እዚህ ጋር ስደርስ ብዙ ወንድሞች ግንባራቸው እንደሚቋጠር ራሱ ይታወቃኛል በመንፈሴ ቅጭም እንደሚል። ግማሹ ከንፈሩ ይነክሳል፣ ግማሹ ወይኔ በላቸው ይላል። ይታወቀኛል ዝም ብዬ ጠየም ያለውን ሳስብ ማለት ነው። ግን እነዚህን ሁሉ ቢሰበስብ ዳዊት እነዚህን ሁሉ ቢሰበስብ ከነዚህ ኪዳኑን የሚያስቀጥልለት አንድ እቺ ሲጀምር ልጅም አልነበራት ጌታ ማህፀኗን ዘጋው ይላል። ከዚህም ወላል ከአኪናሆምም አይ ቲንክ ከአኪናሆም ማነው አምኖን የሚባለው ከሷ ነው የተወለደው። አምኖን እህቱን የደፈረው ማለት ነው። ከአቢጌልም አይዶ ነው የወለድ ከናባል ሚስት
አቢሻሎም የማን ልጅ ነው? ኤርሚ አቢሻሎም ያጊት መሰለኝ። ያጊት ልጅ ነው። አቢሻሎም አቢሻሎም እንዴት የተወደደ ልጅ ነበር፣ ግን ሲንቀዠቀዥ ጠፋ። በመጽሐፍ ቅዱስ ውስጥ ቆንጅዬ የሚባል ልጅ ነበር። የፀጉሩ መዘናፈር ራሱ የሀብታም ነዶ ነበር የሚመስለው፣ ግን ተንኮለኛ ነው። እና ጌታ ከነዚህ ሁሉ የተወለዱትን አልፈልገም፣ ከቤርሳቤ መረጠ። ስለዚህ በመውለድ ነው አልከኝ። ቤርሳቤ የመሲሁ እናት ናት፣ የኢየሱስ ክርስቶስ የዘር ሐረግ ማለት ነው። ማቴዎስን የጠቀሳት ያው ኦኬ። እሱ ብቻ አይደለም፣ ሩት የመሲሁ እናት ናት በመውለድ ከሆነ። የቤርሳቤ ልጅ የሩት ልጅ መሲሁን ስጠራ የማርያም ልጅ በሴቶች ከሄድክ የማርያም ልጅ የቤርሳቤ ልጅ የሩት ልጅ የራኬብ ልጅ የትዕማር ልጅ እንደዚህ ነው ማለት አለበት። ከፍስተን የራሄል ልጅ የሊያ ልጅ የርብቃ ልጅ የሳራ ልጅ መሲሁ ኢየሱስ። ለምን እነዚህ እናቶች ባሉበት ነው ማርያም የተገኘችው። በሷ ማህፀን ውስጥ ተወለደ ማለት ነው። በእነዚህ ማህፀን ውስጥ ባይወለድም እነዚህ ግን ባሉበት ነው። ለዚህ ነው ማቴዎስ እነዚህን 5 እናቶች ከማርያም ጀምሮ የጻፈው ማለት ነው። በመውለድ ቤዛና ምክንያተ ድህነት ብለህ ካልከኝ ቤርሳቤህም ምክንያተ ድህናቻ፣ ሩትም ምክንያተ ድህናታ። እኛ ግን እነዚህን ሁሉ በሙሉ እዚህ የተደረደሩት የእምነት እናቶች ናቸው። ሁላቸውም የኛ የመዳን ምክንያት አይደሉም። የመዳን ምክንያት ከድንግል ማርያም የተወለደው መሲሁ ኢየሱስ ክርስቶስ ብቻ ነው። ዕብራውያን መልእክት መጽሐፍት ላይ የሚነግረን እሱን ነው። ኤርሚያስ ታናድደኛለህ ግን እሰማለሁ ይላል። በቃ እየተናደድከው የምሰማው ለምን ተናደደው? ለዘመናት ያስከው ውሸት ብራዘር። ይሄ ሁሉ መጽሐፍ ቅዱስን አለማንበብ የሚያመጣው ጣጣ ነው። መጽሐፍ ቅዱስን ብታነብ ኖሮ በመውለድ ማርያም ቤዛ ሆነች፣ በመውለድ ምክንያት ድህነት ሆነች ብለህ ብትል ኦኬ ማርያምን ማን የወለደው ብዬ እልሃለሁ። ቢያንስ መጽሐፍ ቅዱስ ላይ ከተጻፉት ጀምርልሃለሁ። እናትና አባቷ ኢያቄምና ሐና ብላ ትላለች። ኦኬ ችግር የለም። ኢያቄምና ሐና ታዲያ ከኮሲ ላይ ነው እንዴ? ከትል ውስጥ ነው የተገኙት? አይደለም። ከነዚህ የዘር ሐረግ ነው የመጣው። እነዚህ እናቶች እናት ስለሆኑ እኮ ነው ትዕማርንም ራኬብንም ሩትንም ቤርሳቤህንም የጻፈው ማቴዎስ። እነዚህን 4 እናቶችን ስማቸውን ከዘረዘረ በኋላ እኮ ነው ማርያምን ቁጥር 16 ላይ የጠራው። ያገርም በጣም ማቴዎስ በጣም ነው የሚገርመው። በጣም ኦርቶዶክስን የሚያናድድ ጽሁፍ ነው የጻፈው። ትዕማር ይሁዳ ብሎ ትዕማር፣ አየው ይሁዳ ብሎ ትዕማር ቺ ሴት ነች። እሺ ኦኬ፣ የመሲሁ የመምጣት ዘር እናት የሆነች ማለት ነው። ማርያም በሌለችበት የመሲሁ የዘር ሐረግ ውስጥ የገባች እናቶች ስለሆኑ ነው እናቶችና አባቶች እዚህ ጋር ሲጠቀሱ የተጻፈችው። ስለዚህ በመውለድ አልከኝ። ይሄ በመውለድ ከሆነ የትዕማር ልጅ ነው መሲሁ ኢየሱስ ክርስቶስ። የእሷ የማፀን ፍሬ ነው ማለት ነው። ዘር ነው። ምን አልከኝ? ዘር ነው። ትዕማር ወለተ እንትና በዚህ ቀን ያረፉበት ብሎ ይበል እንጂ የት ያውቃታል ትዕማርን? እችን ጀግና እናት ማን ያውቃታል? ፋሬስና ኤስሮምን የወለደች ማለት ፋሬስን የወለደች ማለት ነው። ፋሬስና ዛራን ወለደች። መንትያ ልጆች ነው የወለደችው። ዛራን ተው፣ ፋሬስን ያዘ ጌታ። ያው ይሄንኛውን ያዘ። ይሄኛውን ተውና በዘር ሐረግ ውስጥ ይሄኛውን ያዘ። ፋሬስን ወለደ። ፋሬስ ደግሞ ኤስሮምን ወለደ። ኤስሮም አራምን ወለደ። አራም አሚናዳብን ወለደ። አሚናዳብ ናኦስን ወለደ። ናኦስ ሰልሞንን ወለደ። ሰልሞን ከራኬብ ሁለተኛ ሴት ማለት ራኬብን ወለደ። ራኬብም ቦዔዝን ወለደ። ቦዔዝም ከሩት ኢዮቤድን ወለደ። ሶስተኛ ሴት ራኬብ ማነው? ትዕማር፣ ራኬብ፣ ሩት። ማርያም የታለች? የለችም። ገና የለችም። የጌታ እናት ማርያም ገና ሩቅ ዘመን። እነዚህ ምንድን ናቸው? የመሲሁ የዘር ሐረግ እናቶች። ልጥራልህ ይላል ማቴዎስ ወንጌላዊው። እኔስ በ12 ቁጥር ምስማር እመታላለሁ ይህንን የጽድቅ ቃል በመውለድ ቤዛ ሆናለች ብሎ የሚለው። እነዚህ ታዲያ በመውለድ ቤዛ አይደሉም እንዴ? የመውለድ ከሆነ ኦኬ። አራተኛይቱ የዳዊት ልጅ የዳዊት ሚስት እሴይም ንጉስ ዳዊትን ወለደ። ንጉስ ዳዊትም ከኦሪዮ ሚስት ከቤርሳቤ ኦሪዮ ሚስት እችት ቤርሳቤ አራተኛ ሴት ካለ በኋላ አምስተኛይቱን ሴት አምጥቶ ቁጥር 16 ላይ አያት። በአምስተኛ ደረጃ መጨረሻ የምትወልደው እሷ መሲሁ ስለሆነች መሲሁ ድንግል ሴት ስለሆነች የምትወልደው ድንግሊቱን እዚህ ጋር መጣና ቁጭ አደረገላ። 4 እናቶችን አስቀድሞ ትዕማር፣ ራኬብ፣ ሩት፣ ቤርሳቤ ካለ በኋላ አምስተኛ ማርያም። ይኸው
በመውለድ ከሆነ እነዚህ እናቶች ሁሉ ወልደዋል። የመሲሁ የዘር ሐረግ ናቸው። ከነሱ ማህፀን ባይወጣም ከሷ ማህፀን ነው የወጣው። እቺ ግን የወጣችው ከነሱ ማህፀን ነው። ይያያዛል። አየህ፣ ግማሹን ጥዬ ግማሹን አንጠልጥዬ የለም በለው። ኤርሚያስ የኔን የደብተራ ኮተት ትምህርት አፍርሰው በእግዚአብሔር ቃል መዶሻ በመውለድና በመዋለድ ቤዛነትና ምክንያተ ድኅነት ይቀጥላል ብለህ የምትለኝ ከሆነ እነዚህን እናቶችስ የት እንጠላቸው? የት እንጠላቸው? የት እንጣላቸው? ማርያም የወጣችው እኮ ከነዚህ እናቶች ነው። ከበት ውስጥ እንደወጣ ትል አይደለም የተገኘችው አውላላ ሜዳ ላይ። ከነዚህ እናቶች ዘር ሐረግ ነው የተገኘችው። እነዚህ እናቶች ከማን ነው? ይሁዳ ትዕማርን አግብቶ ፋሬስና ዛራን ወለደ። ይሁዳ ደግሞ ከማን የተወለደው? ከሊያና ከራሄል ከሁለቱ እህትማማቶች 12ቱ የተወለዱት ማለት ነው። ከያዕቆብ ማለት ነው። ያዕቆብ ከነዚህ አባት እናቶች ይሁዳንና ሌሎችን 11 ወንድሞች በድምሩ 12 ተወለደ። ያዕቆብ እስከ የት ነው የመጣው? ከርብቃ ማህፀን ውስጥ ኤሳውና ያዕቆብ። ኤሳውን ተውና ያዕቆብን ያዝልኝ። ከርብቃ ማህፀን የሳራ ማን የይስሐቅ ዘር ሆኖ ማለት ነው። ይስሐቅ እስከ የት ነው የመጣው? ከሽማግሌው ከአብርሃምና ከእናታችን ከ91 ዓመቷ አሮጊት። ጉዳዩ እዚህ ጋር ነው የሚጀምረው ነው ብዬ የምልህ። በመዋለድ ብለህ ካልከኝ እዚህ ቤት ውስጥ ነው የሚጀምረው። ወሬ አታብዛ፣ ወሬ አታብዥ እህትዬ። እዚህ ጋር አባታችን አብርሃም አለ። እችት እዚህ ጓዳ ውስጥ ተወስነው ይኖራሉ። እግዚአብሔር መጥቶ ያወራው መጀመሪያ ለእነዚህ አባቶች፣ ለዚህ አባትና ለዚች እናት ነው። አይኑን የጣለው እግዚአብሔር እዚህ ቤት ላይ ነው። በቃ ኪዳኑን ያቆመው ማርያም ላይ አይደለም። ኪዳኑን ያቆመው እዚህ ቤት ነው። አናደርኩ እንደ ቀስል በልልህ እጨምረዋለሁ፣ አግለዋለሁ። ኪዳኑን ያቆመው እግዚአብሔር እዚህ ቤት ነው። ሁለተኛ ደግሞ ይፈልጋል አንድ ብላቴና። የቱ ጋር ነው ያለው? የቱ ጋር ነው ያለው? የቱ ጋር ነው ያለው? አንድ ብላቴና ደግሞ ይፈልግና እግዚአብሔር እንደገና ከብዙ ዓመት በኋላ ማንን ይፈልግ ያገኝና እዚህ ጋር ዞሮ መጥቶ አሁን ሁለተኛ ደግሞ ኪዳኑን ሁለተኛውን ብላቴና አባት አቆመውና እዚህ ጋር ነው የቆመው። አብርሃም መሲሁን በስጋ እንደሚወልደው ተናገረ። መሲሁ ከሱ ዘር። ከዛ ከብዙ ዓመት ቆይታ በኋላ መጣና ደግሞ ዳዊትን አገኘው። ከወገብ ፍሬ በዙፋን አስቀምጣለሁ ብሎ ከነዚህ ከአምስቱ ሚስቶቹ የቤርሳቤህን ዘር ነው የሚይዝልህ አለው። ከሷ ሰለሞንን ስለሚወድ ሰለሞን በሰለሞን በኩል ቆጥርልሃለሁ። የሰላም ሰው ስሙ ይዲዲያ የሚባል ማለት ይዲዲያ ተብሎ የተጠራ የሰላም ሰው ይወለድልሃል ብሎ አለው። እነዚህ የወለዱትን በቃ ባረከለት። ጌታ ግን የሚፈልገው ትኩረት የመሲሁ ዘር ጋር ነው። ትኩረት እነዚህን ያውቃቸዋል ጌታ። ወልደውለታል። ከዚችኛዋ በቀር አልወለደችም። ግማሹ እርስ በርስ ተገዳድሎ የሞተ ነው። አቢሽላውም አምኖንን ገደለው። በምን ምክንያት? ከትዕማር ትዕማር የተባለችውን የሰለሞንን የአቢሽሎምን እህት ከዚችኛይቱ እናት የምትወለደዋል ይሄኛው ላልጠፋ ሴት የግብረ ስጋ ግንኙነት አድርጎ ደፈራት። አቢሽሎም አቀመበት፣ ወስዶ አንገቱን ቆርጦ ጣላ። በግን ሸልት ብሎ ይሄ የሚገዳደል ትውልድ ብላ ግን የዳዊት ልጆች ናቸው። ግን በቃ ለኪዳን የመጣ ሁሉ ማለት ነው። ጌታ እዚችኛዋቱ ማህፀን ውስጥ አነጣጥሯል። ሰለሞን የሚባል ይወለዳል፣ መንግስትን ያስቀጥላል። ሮባ ማቢያ አቢያ አሳን አሳ ዮሳፍጥ ምናምን ነገር እያለ የይሁዳ ነገስታትን ይጠራና ከዛ ቆጥሮ ከባቢሎን ምርኮ በኋላ ምናምን ነገር ብሎ ካለ በኋላ ጋር ያመጣልሃል ማለት ነው። ይሄ ሁሉ መዘብዘብ ታዲያ ምንድን ነው? በመውለድ ከሆነ ቤርሳቤህም ቤዛ ናት፣ ምክንያተ ድኅነት። ሮትም ቤዛ ናት፣ ምክንያተ ድኅነት። በመውለድ ነው አይደል ያልከኝ? ምክንያቱስ ማርያም የተገኘችው እነዚህ እናቶች ባይኖሩ እሷ የለችም። አታካብድ ነው። በዘመን ምን እያልኩ ነው? በዘመኑ አታካብዱብን ነው እያልኩ ያለሁት። እሷ ከሁሉ ትበልጣለች
እሷ አትበል መጥተህ። እሷ ከማንም አትበልጥም፣ ከማንም አታንስም። ጌታን በመውለድ ብቸኛ እናት ናት። ብቸኛ አትንቀጥቀጭብኝ መጥተሽ ወባ የያዘው ሰው ይመስለዋል። እሷ ከሁሉ ትበልጣለች። ማን ነው በላጭና አባላላጭ ያደረገሽ እህትዬ? ከነዚህ እናቶች ትበልጫለች። ማርያምን ብጠይቂያት ትሁት ናት። እኔ አልበልጥም የምትለው ልክ ነቢየ እግዚአብሔር ኤልያስ እኔ ከአባቶች አልበልጥም ብሎ እንዳለ እሷም ትሁት እናት ናት። እኔ ከነሱ ከቤርሳቤህ በልጣለሁ። ሩትስ ብትሆን ማናት? ራኬብስ ብትሆን ማናት? እማርስ ብትሆን እኔ አላቅም። ሪያንና ሊያንም ርብቃንም ሳራንም አላቅም። እኔ ከሁሉንም የምበልጠው ብላ አላለችም፣ አትልምም። ቢጫ ወባ የያዘው ይመስል እየመጡ ይንቀጠቀጡብናል። ቤርሳቤና ሩት፣ ራኬብና ትዕማር፣ ራሔልና ሊያ፣ ርብቃና ሳራ በሌሉበት ማርያም አትገኝም። አናደድኩህ። ክብር ለመንፈስ ቅዱስ ይሁን። የዘር ሐረጉ እንደዚህ ነው የመጣው። ስለዚህ ብቸኛ ግን ጸንሳ የወለደችው የጌታዬ እናት ናት፣ የአማኑኤል እናት። ማነው ስሟ? የሰይጣን ወገቡ የተመታ ይሁን ማርያም እያላችሁ ጻፉ ወንድሞች እናቶቼ። ይህን የደብተራ ትምህርትማ እንላቀቀውም አልኩ። ብትንትን ነው የምናጠፋው። ማርያም እያላችሁ ጻፉ። በደንብ አድምቃችሁ ማርያም እያላችሁ ጻፉ። የኦርቶዶክሷን አይደለም፣ የመጽሐፍ ቅዱሷን። የኦርቶዶክሷ ማርያምማ ሁሌ ነው የምናገረው። እሷ አጋንንት ናት። ለምን በለኝ። ታምረ ማርያምና ነገረ ማርያም፣ ራእይ ማርያም በሚባል መጽሐፍት ውስጥ የተጻፈ የጌታዬ እናት የአምላኬ እናት ባህሪና ምግባር አይደለ ስንት ብልግና ስንት ነውር። ማታ ዮኒ ማኛ ቤት እንዳትቀሩ። የዘመናት ጉድ እንዘረግፈዋለን። ማርያም የጌታዬ እናት እችኛይቱ ማርያም ነው። አይሁዳዊቷን አየህ፣ ዘር ሐረጓን ስዘረዝርልህ ማቴዎስ ይዘረዝረዋል። በቃ ማርያም የጌታዬ እናት፣ የተባረከች እናት፣ የተባረከች የተወደደች እህት። አዳኝ አይደለችም፣ ቤዛ አይደለችም፣ አማላጅ አይደለችም። እናት ግን ናት፣ ብፅዕት ግን ናት። እናቱ ናት፣ ብፅዕት ናት፣ አማኝ ነች፣ የጸሎት ሴት ናት። አማላጅ ግን አይደለችም፣ አዳኝ ግን አይደለችም፣ ቤዛ ግን አይደለችም፣ ምክንያተ ድኅን ግን አይደለችም። መጽሐፍ አይናገርማ። እናቱ መሆኗ መጽሐፍ ቅዱስ ይናገራል። ብፅዕት መሆኗ መጽሐፍ ቅዱስ ይናገራል። የጸሎት ሴት መሆኗ መጽሐፍ ቅዱስ ይናገራል። አማኝ ሴት መሆኗን መጽሐፍ ቅዱስ ይናገራል። እሰይ አጥለቅልቅልኝ ጴንጤ። ማርያም የጌታዬ እናት እያልክ ጻፍ ከፊት ለፊት። ማርያም የቤዛዬ እናት ነው የምትባለው እንጂ ቤዛዬ አይባልም። ማርያም የቤዛዬ እናት። ማን ነው ቤዛችሁ? ኢየሱስ። አንዱ ቀልደኛ እንዳለ እዚህ እያለቀሰ የቤዛ እናት ቤዛ ናት፣ የዶክተር ናት። መምህር በጋሻው ደሳለኝ ወንድማችን ደግሞ የግንበኛ እናት አላለን? በጣም ተንኮለኛ ነው መምህር በጋሻው። የግንበኛ እናት ግንበኝት ናት። ይህንን አልቃሻ ጥምጣማ እንዴት ንግግራቸው ሁሉ ራሱ እንዴት እንደሚቀር ሰማልኝ። ጉድ ሰሙልኝ። ወደ ልብ በልና ስማኝ። እስካሁን ድረስ ሰምታችሁልኛል። የቤዛ እናት ቤዛ ናት። የእረኛ እናት እረኛ ናት። የግንበኛ እናት ግንበኝት ናት። የዶክተር እናት ዶክተር ናት። ሳይማሩ ዶክተሬትን ሳይማሩ